ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ህዳር 4 ወይም ኖቬምበር 13 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 178 ብር ከ95 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 150 ብር ከ98 ሳንቲም ገዝቶ 154 ብር እየተሸጠ ይገኛል። በንግድ ባንክ 149 ብር ከ56 ሳንቲም ተገዝቶ 152 ብር ከ56 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 207 ብር ከ42 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 178 ብር ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ገዝቶ 179 ብር ከ57 ሳንቲም እየሸጠ ነው። በንግድ ባንክ 172 ብር ከ91 ሳንቲም ገዝቶ 176 ብር ከ37 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 224 ብር ከ48 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 188 ብር ከ19 ሳንቲም ገዝቶ 191 ብር ከ95 ሳንቲም እየሸጠ ነው። በንግድ ባንክ 182 ብር ከ49 ሳንቲም ተገዝቶ 186 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ76 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 107 ብር ከ84 ሳንቲም ገዝቶ 110 ብር በመሸጥ ላይ ነው። በንግድ ባንክ 105 ብር ከ36 ሳንቲም ተገዝቶ 107 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 117 ብር ከ30 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 98 ብር ከ51 ሳንቲም ገዝቶ 100 ብር ከ48 ሳንቲም እየሸጠ ነው። በንግድ ባንክ 96 ብር ከ29 ሳንቲም ተገዝቶ 98 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ21 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 21 ብር ከ19 ሳንቲም ገዝቶ 21 ብር ከ61 ሳንቲም እየሸጠ ነው። በንግድ ባንክ 20 ብር ከ61 ሳንቲም ተገዝቶ 21 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 235 ብር ከ17 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ13 ሳንቲም ገዝቶ 207 ብር ከ19 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 196 ብር ከ48 ሳንቲም በንግድ ባንክ 193 ብር ከ48 ሳንቲም ተገዝቶ 197 ብር ከ35 ሳንቲም በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገበያ 583 ብር ከ27 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 492 ብር ከ65 ሳንቲም ገዝቶ 502 ብር ከ50 ሳንቲም እየሸጠ ነው። በንግድ ባንክ 478 ብር ከ11 ሳንቲም ተገዝቶ 487 ብር ከ67 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ77 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 43 ብር ከ71 ሳንቲም ገዝቶ 44 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 40 ብር ከ72 ሳንቲም ተገዝቶ 41 ብር ከ53 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ76 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ65 ሳንቲም ገዝቶ 43 ብር ከ50 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ88 ሳንቲም ገዝቶ 40 ብር ከ67 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 465 ብር ከ21 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 252 ብር ከ79 ሳንቲም
በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 474 ብር ከ77 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። እስከ መጨረሻው ድረስ በትዕግስት እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እያቀረብን በዚያ በቃ። መልካም ጊዜ፣ መልካም ቀን